ዛሬ ለአበደ ቪዲዮዎች ሪያክት እናደርጋለን። የመጀመሪያ ቪዲዮ ነው። ሰብስክራይብ ላይክ ያደረጋችሁ አበረታቱ። ሲወረደም ቪዲዮዎች አርጀንቲና በላች ምን ልትሆን ምን ልትሉ ዳኛ ነው ማለት ዳኛው ምን ያርጋው? ለምን ዳኛ ምን ሲጀመር ይኸውልህ አታውራ። ይኸውልህ መረቡ ራሱ ልክ አልነበረም። ተመሳሳይ አይደለም ሲጀመር ኳስ ራሱ በእኛ ኳስ ለምን አይጮትም? ሜሲ ነው ሁሌ ኳስ ይዞ የሚመጣው። እንደዛ መሆን የለበትም። አንተ እንደዛ ይባል። ኧረ ዞር በል ዳኛው ፊሽካ ሲነፋ አይ እንደዚህ ይፋረን እንዴ አርጎ አይነፋም ዳኛው። እኔ ተመልክቼው። ኧረ ዞር በል ሲጀመር የዘንድሮ ዓለም ዋንጫው ለስፔን ነው የምትበለው። ስፔንም ጀርመን አለ ሲጀመር ኳስ ያሰ ስራ ላይ ማተኮር ነው። እናቴ ነው የምን ያለው እስቲ ጎዳና ውጣ። እስቲ ጎዳና ሰዎች ዛሬ ቦሌ ቡልቡላ እስኪ ከዚህ እንደዚህ ረሻሻ ከገጠማችሁ ትተርፋላችሁ። ስሙኝ በደንብ ምንድነው ቆሜ ነበረ። የሆነ ሽማግሌ መጣ። አጠራጠር አድርጌ ልንገራችሁ። የሆነ ሽማግሌ መጡ። ሙርኩዝ ይዟል። ከዛ የካኪ ፖስታ ይዟል። ትልቁን ማለት ነው ይዞ እንትን ብሏል። የተጠቀለለ ነው። መጡና ልጅ ፍታልኝ ምናምን አሉኝ ማለት ነው። እስኪ አውጣልኝ ምናምን ሲሉ ፈታታልኝ ሲሉ ከዛ ተቀበልኳቸውና ፖስታው ሽማግሌ ነውና እንዴት አለባበሱ ምናምን ትንሽ ይቅርታ ኮተት ያለ ነው። ግን በብዛት ሽማግሌዎች ደግሞ እኔ ማስበው አያያዛቸውም ልክ አይደለም። ይሄ ግን ጽድት ያለ አያያዝ ነው ያዘው ማለት ነው ሽማግሌው። ከዛ እቺ እንደዚህ ነው ጨዋታ። እኔ ደግሞ ስለማቅ ስፈታው ከፊቴ አርቄ ራቅ አርጌ ፈታውለት ማለት ነው። ከፈታውለት በኋላ ምን አለ ውስጥ ያለውን ድጋሚ አንብብልኝ አለኝ ማለት ነው። አንድ ሽማግሌ ስለሆነ የተወሰነ አምኜዋለሁ። ግን ደግሞ ሁሉም ሽማግሌ አንድ ነው ማለት አይደለም። ከዛ ምን አደረኩ? ወረቀቱን አሁንም ከፊቴ አርቄ ለምን እንደማረቀው ነግራቸዋለሁ። መጨረሻ ላይ አርቄ አሁንም አወጣሁት። ወረቀቱን ሳወጣው ልሙጥልክ ነው። ምንም የተጻፈ ነገር የለውም። ፋዘር ማለት እሺ በቃ ክተተው መልሰህ ክተተው ምናምን አለ። እንደዛው አርቄ ከርትቼ ሰጠሁት። እያየሁት እዛ ጋ ሄዶ ቆመ ማለት ነው። ከዛ አንድ 10 ደቂቃ አይሆንም እኔን የቀጠረኝ ሰውም ትንሽ ቆየ። 10 ደቂቃ አይሆንም ሌላ ሰው እየመጣ ሰላም ነው ሆነ እጁን ዘረጋ። ሰላም ነው አልኩት፣ አልዘረጋውለት። ከዛ ያ ሰውዬ ግን ስቲል ቆሞ እያየኝ ነው። ከዛ ምን ሆነ መሰላችሁ? አልዘረጋውለትም። ሰላም ነው አለው ምናምን አልኩት። ቦታ መጠየቅ ጀመረ ማለት ነው። ከዛ እኔ ነገርኩት በዚህ አልኩት ማለት ነው። እሺ በቃ ምናምን አለ። ሄደ ወደ ላይ ታጠፋ። ሰውየውም ሼባውን ተከተለው ማለት ነው። ዳን እኔ ከተወሰነ በኋላ በተወሰነ ሰከንድ በኋላ ማለት ነው የሆነ አዲስ ነገር ፊል ያደረኩ ማለት ነው። ያ ማለት ነው ወረቀቱ ላይ ምን ያደርጋሉ መሰላችሁ? እንዳትሸወዱ። እንደዚህ ሽማግሌዎች ይመጡን አንብቡልኝ ብሎ እንዳውኑ ስትፈቱት ዱቄት አለው ማይታይ ማለት ነውና ትስቡታላችሁ አፍንጫችሁ ሳታውቁ ስትፈቱት ማለት ነው። ድጋሚ ወረቀቱን ማውጣችሁ ልታነቡ ስታስጠጉትም ወርበቻ በየትኛውም ወደ አፍንጫውና ወደ አፋችሁ ሲጠጋ እናንተን ትስቡታላችሁ ማለት ነው። ከዛ ተፈዛላችሁ፣ ይወስዱባችኋል ያላችሁን ነገር እና እኔ ይሄንን ጨዋታ ቀድሜ ስለማውቀው ተርፌያለሁ እላችኋለሁ። ተጠንቀቁላችሁ። ይመቻችሁ። ወደ ቀጣይ ቪዲዮ እንገባለን። ይታያችኋል እዚህ ሆዴ ያለው ጠባሳ። እኔን እሺ ወይዘሮ ሰናይ በሽጉጥ ተኩሶ መጥቶ ከሞት አፋፍ ነው የተረፍኩት። የኛ 50 ቤቱን ለመዳችሁ እንዴ? ምን ነው ወይዘሮ ሰናይ ቤት ደግሞ ውሻ ነው እንዴ? ምን ለምደው እስከሚቶ በእንግሊዘኛ ምንድን እንትን አላችሁ ከዚህ ቸስተ ኮማን ምን አሲያ
የሚል የልጅ ከንፈር በልጅነት ጡት አላደክም እንዴ? አገኛለሁ አንተ የልጅ አምሮት ቆራጭ ታስፈራራለህ እንዴ? አንተማ በዚህ አይነት የኔንም ከንፈር ብታገኛት ኖሮ እኔንም ከራተትልህ ጠላትህን የኔው ግን እንቀጥቀጥልህ። ኧረ ጠላትህን እንቅልፍ መቶ እኮ በማዛጋት ብዛት እንጠልጥ ጤዛ ሰራ። ይሄንን ቁልቁል ካልጀመርክ አትወጣም። ቁልቁል ነው። አዎ ወደ ቀጣይ ቪዲዮ እንገባለን። አቤት ማንቀው ነፍጥ እቃውን አዎ ችግር ለፍት የምን ቀን ቶሎ ነው ነቀብኛል ልጅ ደስታ የተላከው አንተ ላይ ደስታ አንጠፋ ብለህ የተላከው እናንተ ሁለት ዱርዮች ተይዛችኋል። የተያዝክ መስሏል ዴምቤሌ በጭራሽ። አሁን ሁለቱም መታወቂያን እያወጣ ወደ ቢሮ ያንተ ስህተት ምን እንደሆነ ታውቃለህ? ይችላል ከክላስ ብዙ ርቀህ መምጣት ነው። ይሄ የወንዶች ሽንት ቤት ነው። አንተ ከዚህ በኋላ ህይወታችንን መቀየር አለብን። እንደውም ከዚህ በኋላ በግራ ልጅ የግል ሹፌር ነው መኪና ያስፈልጋል። ምን የሁለት ደቂቃ መንገድ አንድ ያለ ቢሆንም የሀብታም ማለት ደርሰናል። አንተ ያም ከ300 ብር እኮ ነው ያለው። ለየችን አስፋልት አሻለኝን ባል እኔ ባልኖር ይሄ ዘመን ይሆን ነበር እንዴ? እሺ ተማሪ ዛሬ እንግዲህ አዲስ ህግ አለ አነበዋለሁ። እየሰማችሁኝ ያላችሁ ኢን ዘ ቢጊኒንግ ይቅርታ ብቻ አነበዋለሁ ተሳስዮ ኢን ዘ ቢጊኒንግ አይ ይቅርታ ምንድነው ያስከ እየሰማችሁ ኢን ዘ ቢጊኒንግ ያው የተመታ ሪያክሽን ቪዲዮ ሰርተናል። ስንፈተ ሪያክሽን የመጀመሪያ ምስል ሆነ ተደርጉኛላችሁ እና ሰብስክራይብ እናንተ በማድረግ ስንፈተ ሪያክሽን ተቀላቀሉ።